የምችለው በትምህርትና ትምህርት ብቻ መሆኑ ግልጽ አድርጎ ዓለምም ያውቋል፣ እናንተም ታውቃላችሁ ማለት ነው። መሪ ቃል ያለ ትምህርት አገር ይበለጽጋል ብንል የማምን ነገር ነው። ሕፃናት መደበኛ ወይም አንደኛ ክፍል ሲገቡ አእምሯቸው ነጭ ወረቀት ነው። ነጭ ወረቀት ነው ስንል ባዶ ነው፣ ምንም የለም፣ ባዶ ወረቀት ይሄዳል። ትምህርት ቤት ሲገባ ይቀረጻል። እዛ ባዶ ወረቀት ላይ መምህሩ ነው ይቀርጸው። በቀረጽነው ልክ ነው ውጤቱ የሚመጣው። ስለዚህ ወደ ትምህርት ቤት የሚመጡ ሕፃናት ባዶ ወረቀት ናቸው። ነጭ ባዶ ወረቀት ይሄዳል፣ ይቀረጻል፣ ትውልድ ይሆናል፣ አገር ይመራል፣ ይቀጥላል። ስለዚህ በየትኛውም ጊዜ በየትኛውም ዓለም ትውልድ የሚቀረጠው ፓይለት ይሁን ዶክተር ይሁን ሌላ ሳይንቲስት ይሁን የመጀመሪያ ቀረጻ የሚጀመረው በመምህርና መምህር ብቻ ነው። ሌላ ነገር የለም። ቀጣይ ያሉ ነገሮች የተለያዩ ቢሆኑም የመጀመሪያ ቀረጻ በመምህር ነው ብለው መሪ ቃሉ በትክክል ሊገልጽ የሚችል መሆኑን ትረዳላችሁ ብዬ አስባለሁ። ዛሬ ከዚህ ውጪ ስናደርግ አሁን አገሪቱ በ7 ዓመት የብልጽግና ጉዞ ውስጥ ምን ስኬቶች ነበሩ፣ ምን አይነት ተግዳሮቶች አሉን ብሎ ይቀርባል ማለት ነው። ስኬቶቹ በ7 ዓመት የያዝናቸው የለውጥ ዓመታት ወደ 7 ዓመት አካባቢ ነው። በዚህ ዘርፍ ላይ በፖለቲካው የነበረው ስኬት ምንድን ነው? በኢኮኖሚ በኩል የተደረጉ ስኬቶች ምንድን ናቸው? በማህበራዊ በኩል የተደረጉ ስኬቶች ምንድን ናቸው? በዲፕሎማሲ ምን አይነት ስኬቶች አገሪቱ አከናውናለች? አሁን በእነዚህ ዘርፎች ደግሞ ምን አይነት ችግሮች አጋጥሟል አገሪቱ? በኢኮኖሚ ምን አይነት፣ በፖለቲካው ምን አይነት፣ በማህበራዊ ምን አይነት፣ በዲፕሎማሲ ጉለቶቹ ተግዳሮቶቹ ምንድን ናቸው ብለው ዝርዝር ነገሮች ይቀርባሉ ማለት ነው። ምንድን ናቸው ጉለቱ? እንግዲህ እንደ ሀገር የጋራ ይሄ አንደኛ እንዲቀርብ ሲደረግ ሀገራችን የሁላችን የጋራ ነው። የሚገኘው ስኬት የጋራ ነው። የሚገኘው ጉለትም ችግርን ከመጣ